ሰላም እንዴት ናችሁ የቃሊቱ ቤተሰቦች? ዛሬ እንግዲህ በአዲስ ጨዋታ መተናል። የጨዋታው መሪ ደግሞ ቴዲሻ ነው። እስኪ ቴዲሻ አብራራላችሁ። እጄ ላይ በመምራት ይሄ ሲጠበቅ የነበረው የዶሮ መዘብዘፊያ ነበር። እስከ ዛሬ ሲያገለግል የነበረው ለዶሮ ነበረ። እስቲ ማን ነው ይሄንን ዘፈን የማይመልሰው? አይደለም በዛት ውስጥ ምን አለበት አነስ ብታረጋለህ አይደለም ትመልሱታላችሁ። ለነገሩ ምናልባት የምትጠራጠረው የምትጠራጠረው አንቺን ነው። እና ቆንጆ ጨዋታ ይዘን መተናል። እንግዲህ እነሱ ነው የምንፈትነው። እንግዲህ ያው አርቲስቶቻችንም ድምፃውያኖቻችንም ይሰማሉ የሚለው ነው በዚህ የምንመዝነው። አሁን ወጥ ከሚባል አሁን ካሉት ሰሞንኛ ከሆኑ ዘፈኖች ነው የማቀርብላችሁ። እንግዲህ የቃሊቱ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ፣ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ካለው ደግሞ ጨዋታ ይጠፋም። ወይራ በኩል ደግሞ ምን አለ አስተያየት? እንግዲህ ውድ ወይራ ማለቴ የቃሊቱ ቤተሰቦች እንግዲህ ወይራ ቲዩብ ላይ እንደምላችሁ ይሄንን ቪዲዮ ካሁኗ ሰዓት ጀምሮ ላይክ አድርጉ፣ ስጨርሱ ደግሞ ሰብስክራይብ አድርጉ። ቆንጆ ጨዋታ ይሆናል ብለን እንጠብቃለን። ይሄን የምትይው ነገር አለሽ? ምንም በቃ ላይክ፣ ሰብስክራይብ፣ ሼር አድርጉ። እቺ አውላልቀሽ እንዳትገቢ ያለሽ ቦታ እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የቃሊቱ ቤተሰቦች አዳዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ጠብቁን። እኔ እንግዲህ ጨዋታውን ይዤ እየመጣሁ ነው። እናመሰግናለን። ስድስት ጥያቄ ነው ያዘጋጀሁላችሁ። ስድስቱንም እንግዲህ ትመልሱታላችሁ ብዬ አስባለሁ። ጨዋታው ምንድነው? ጨዋታው ምን መሰላችሁ? ሚውዚክ ከፍታለሁ። እሺ 10 ሰከንድ ነው ኢንትሮ፣ መግቢያውን ነው የምከፍተው። ከዛ ዘፈኑን ብቻ ነው። ዘፋኟ ማነች? ከቻላችሁ ዘፈኑን ታንጎራጉሩልኝ። ስም ብቻ ነው የምንጠራው? ስምን ዘፈኑንም ስሙንም ባጠሩ እንግዲህ አሁን ካለ የቻላችሁትን ብቻ ሳይሆን አንዳንዱ አሁን ዘፈኑን አውቆ ዘፋኟን አልጠራ አሸናፊው እሱ ነው። አሁን ለምሳሌ ሶስታችሁ ዘፋኙንም ዘፈኑንም ከጠራችሁ አንደኛ ወጣው እሱ። አንቺ ዘፋኟን ብቻ ብትጠሪ ዘፈኑን ባታውቂው አሸነፍሽ ማለት አይቻልም። ሁለቱንም የጠራው ነው የሚያሸንፈው። ኦኬ ግን ከሶስታችሁ ደግሞ አንዱን የጠራው ዘፋኟን ብቻ ከሆነ ቤት ያተክሽ ይሄ ልገባው ነው። 1 2 3 ማለሆይ ከከንፈር ጥፍጥ ያለ ንግግር አይደለም አይደለም ማለት ነው። ሌላ ማለት ትችላላችሁ። አይደገምም። አንዴ ትንሽ ሰከንድ በጣም አንጠራንም። ልትገምላችሁ ያለ እናንተ ያለኝን ነገር ታውቃላችሁ። ለምላችኋለሁ። አረ ማዘመዴ ማን ወይስ ማን አንተና ቆይ ብዙ አይደምሲ ያዝብ ነው ሙዚቃው የህዝብ ነው። ሶስታችሁም ትቀጣላችሁ። የቬሮኒካ ተናገር ራሳችን ነው እንትን የምንለው ወይስ የተጋገዛችሁ ራሳችሁ እየተሳሰባችሁ እርስ በርስ አይደለም ማጥቃት ለራስሽ ሆነ ስለሚመቸኝ አንቺ ተሷስ
እርግጠኛ አይደለችም። ግን ላሻሽ በስመ አብ ወልድ ቤት ተጫት 1 2 3 በደም ቀጣይ ቤተልሔም ቤተልሔም አለማየሁ እስከነ አያቴ ነው እሺ ቀዩል ቴዳ ቀለል ያራርገው አርገው ከዚህ ከቢሮ ደስ ስትል እሺ ከጨዋታችሁ መለስ። አሁን ሁለተኛውን ጨዋታ ላመጣው። ሲንግሎቹ በደንብ የተሰሙትን ይኸው። ቴዲ የድሮ ዘፈኖች ብታረገኝ እንደያለሽን አታውቁትም? በአንተ ላይ የምትለው የምትለዋ አሁን ያወጣችሁ ሀና ግርማ ነች። የሀና ግርማ የጠየኳቸው ያላችሁ የድሮ ዘፈን እየገባችሁ አሁን ቃልየማ ምስኪን ነች። እኔ ተመችታኛለች። እየገባ ቆንጆ ላይ ነች። ቆንጆ እንዴት ደስ እንደምትል ብዙ ላይ ነው የምቆየው። በነገራችን እኔ ከዋጋ ብዙም አይደለም። ይቀርበሉ ቤት ዘለሽ መግባት ነው ውስጥ። አይ አሁን ቤት መልሰዋለች። አልመለሰችም። ስለዚህ ማን ነው የሚነግራት? አላችሁ አንቺ ንገረኝ። እሺ ልታጠብ ማደራችን አራት ሄዲ ባክባክ ቤት አልከሳሽልም እኮ እሺ ሶስተኛው በጣም ተመልሷል። ሁላችሁም ነው ይሄ የኢትዮጵያ ሕዝብ ብሔራዊ ነው። ቃላቶች ያንሱኛል ምን ጥላውን ገሰሰ ጥላውን ገሰሰ ስለዚህ እኔ ነኝ እኮ አንቺ ሞናሊዛ በምሽት ጨረቃ ነው ዘፈኑ። ያው አይደል እንዴት አይደል እንደምታወራው ጥላውን ብያለሁ። ማነው የሚቀጣው? አይደለም ኤሚና አንቺ እኔ ጥላውን ብያለሁ። አዲስ ኤሚና ሰው ተነፈሽ ቃል ይያንሳሽ ወደ አራተኛው እየተንደረደረ ነው። ወደ አራተኛውን ጥያቄ አምስተኛውን ጥያቄ እየገባሽ ከሳሽ እሺ ተቀጥራል። ግቢ ተቀጥራል። እሺ ልግባ። አሁን አራተኛው ላይ ነው። ስድስት ጥያቄ ነው። የጎሳዬ ስሙን እሱ ጠርቷል። ግጥሙን አንቺ ብለሻል። መድሎ እያደረገ ነው።
ቤተልሔም ለዩቲዩበሯ ለሁለት የለም ለአንቺ ሲባል ህግ ልበጣት ህግ ነው። ሁለቱም መብት ናቸው አንቺ ላይ በእግዚአብሔር እንጂ ፈቴን ጉዳይ አንድ ሁለት ሶስት ዋና ተለማመጂ ምንሽ ለዚህ ነው። አሁን እሺ አሁን አምስተኛ ዝናብ የመጣች ዶሮ ይሄ አምስተኛ ጨዋታችን ነው። አንድ ሁለት ይሰማችሁ እናንተ አሁን እድላችሁ በጣም እየሰፋ ነው። አሁን ማን እንደሚነካው እኛ አይደለም። አረ ቤተልሔም በቃ አሁን ስድስተኛው ግን መዝሙር ላድርግልሽ እንዴ አንቺ ማሳቂም እኮ ራስሽ ያወጣሽው ካሉ አታውቂው ሞት ነሽ። ቅጣቱስ ወደ ቅጣቱ ሂዱ። ይሄንን ግን አለመመለስ ይከብዳል። ቤት እንደው ማርያም ልመልስ እኮ ነበረ ማለት ነው ወደ ስድስተኛው አንድ ሁለት ሶስት ጎበዞች አሁን ወደ ስድስተኛው
ነው እንዳትይ አሁን ተጃጃላችሁ እና ማን ነው እየደፈርሽ አቤላ ናን ካሉ ተስተለይና ካሉ ኢየሱስ አንተ ሳቂ ለቀማች ተጃጃልሽ እግዚአብሔር ደማ እየተጫወተ ነው በእናትህ ያስተላኛው እና አንተ ዘፈናዋቂ አይደለም አይደለም ተነጋግረን አንተ ተይበራታታ እንዴ ነገር እንደዚህ ሰው ሁሉ እየደነገጠ ነው ያለው። እኔ ደምጬ ነው ነው ስላላየው ነው አይደለም በልኩ ይሁና ታዲያ ነው የተባባለው ደግሞ እንዲጫወታ ድምጻችሁ ከዛስ እኮ ነው የሚሰማው። ምን እኔ ፌንት ሰው ነግሮኝ አቅም ነው በጣም ይደነገጥኩት ምን ማድረግ እንዳለብኝ ወይኔ እኔ ራሱ ያለው ቤት ነው ከዚህ በኋላ አይለምልኝም ሁለተኛ አገኘው ከዚህ በኋላ ምንም የምርሽም ሊሆን ራሱ አላደርጉም አቤላ ያት ለምን አደረስክላት ከዚህ በኋላ የምርሽም ልትወጪ አልመጣም እኔ ቤት እንደዚህ ነገር ጥሩ አይደለም በኋላ የምርሽን ሆኖ እንኳን ሰው ድረስ ልምት አይደርስልሽ አይ አይደለም ህይወት ላይ ፕራንክ የለም ግን ያስደነግጣል እንደዚህ ያስደነግጣል ነገሮች በናታል ያው ይበላል ግን ይችላል እንደነሱ ይገባቸዋል በእናትሽ ልክ አይደለም እኔ ልክ አይደለም እንዴ እንግዲህ አሁን ደግሞ ታውቁ አይ እንደዚህ ተነጋግረናል ባቤላ ድንገት እኮ ነው ጣያለች ለማንኛውም የልቤ ደርሷል የቃልቲው እንዳያችሁ እነሱ በዘፈን በምን ላይ አይሆንም እንደዚህ አቤላ ና በቃ እኔ ራስ አቤላ ደስ አንዳንዴ እኮ ሰው ሲያየው ተመልካች ራስ ያስደነግጣል በጣም ድምጻችሁ ይሰማል አቤላ እኔ ምን ላድርግ ታዲያ ያስደነግጣችኝ እኮ ቤቲ አትጥቀሽኝ በእናትሽ ትጠቅሰኛለሽ አይደለም በጣም ደግሞ ያረገ ነበር ነው እኔ ደግሞ ፍራንክ ሆኖ ራሱ ሊያስደስታችሁ ይገባል የምር ቢሆንስ አረ ወደ ተመልካቾች አይ በቃ ደስ ስለዚህ አሁን ፍራንክ ነው ደስ ይበላችሁ ጌም ነው ብለን የምርማ ዮናስ ቆሞ እዚሁ ስትሞጪ ላይሽ ነው ራይድ እንደመጣ የትደውል ጥሩ ነው የትደውል ጥሩ ነው ስለደረግ ማታ ብደውል ጥሩ ነው አንተ ስልክ ላይ በጣም ግን ያለስ ታረጋው አንተ ቀን የራሱ ፌንት የነቀለ ሰው ገጥሞኛ አቅምና ከዛ ላይ ሳልኩም እንደማረጋት የት እንደደወል የኔ ጣላት በቃ ታውቃለች ይላል ወይ ግን ድንቃቄ ከባድ ነው እግዚአብሔርና ይሄን አታስተራሽ ይሄ አይተላልፍ አረ ሆስ ደግሞ አይተላልፍ እሱን ከቪዲዮ ጋር ነው ሌላውን ሰው እናስደነግጣለን ፍራንክ መሆኑ ስለሚያውቁ ችግር የለም የት ነው የሚያውቁት አይተው ነው ከነሱ ጋር ታጠቂ እንዴ አቤል ደግሞ እኛ ላይ እና በዛ ሰዓት ምንድን ነው አልገባኝም ቴዲ ታፍኝ እንደው የሆነ እግዚአብሔር ያበለው ነው የስንት እህቶቻችን በተሳይገኝ ሌላ ያጨመረ ቤተሰቦችን እንዳያችሁት እንግዲህ ለማንኛውም ቴዲንም ቃልዬንም በጣም ይቀርታል ቪዲዮን ቴዲዬን ያው እሱን ተውት ግን ያው ኤሚሊና ቃልዬን ተመልካቾቻችን ይቅርታ አግኝቻቸዋለሁ ምክንያቱም ፕራንክ እንደዚህ አጋጣሚ ተገኝቶ ማስደንገጥ ነው አይደለ ስለዚህ እኔ በእኔ በራሴ በደንብ አስደንግጫቸዋለሁ ብያለሁ ተሳክቶልኛል እንግዲህ ይቅርታ ብያለሁ ወደ ቀሪ
ትበያለሽ። ምንም እንዳትዪ ኤሚ በቃ በቃሽ ምንም እንዳትዪ አይደለም ልዝጋጋ እኔስ ትላለች። ሁላችሁም ፍሽ እግዚአብሔር እየተንቀጠቀጥኩ ነውና አሙቀኝ ማርያም ያው እንግዲህ ተመልካቾቻችን እኛ ያው በጨዋታ ነበር የመጣ ነው። ድንገተኛ ፈንጠዝያ ፈንጠዝያ ደስ ይላል። በፕራንክ አማርኛ እኮ ፈንጠዝያ እኮ ደስ ይላል። ያው ተሳክቷል። አምነናል። ያው ተመልካቾቻችን እንግዲህ እስከ መጨረሻ ድረስ ቪዲዮአችንን እንደምታዩት ተስፋ እናደርጋለን። ሼር፣ ሰብስክራይብ በማድረግ ቤተሰብ ነው ላይክ አድርጉ። በቃ ላይ ደንግጠናል። እንደው እስከ መጨረሻው ጨዋታ አንቺ የሆነ ነገር በያቸው። እንግዲህ የቃል ቲዩብ ቤተሰቦች እኔ በጣም ደስተኛ ነኝ። ምክንያቱም ያረጉኝን ከአሁን በፊት ያለውን ዘፈን ምናምን እየመለሱ የሰሩኝን ለሁለት እንዲህ እየደፈቁ መከራዬን አበሉኝ። እኔ እህታችሁ ደግሞ ሰርቻላችኋለሁ እና ውድ ተመልካቾቻችን ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቤተሰብ ሁኑን። የተለያዩ የሚያዝናኑ እየተጣመርን ጥሩ ሰዎችን በዚህ ቻናል እንደዚህ አይነት አልጣጣም እኔ አለምን እሱን ችግር የለውም። ፕራንኩን ምኑን ምናየው ይሆናል። ይህንን ቪዲዮ እስከ መጨረሻው እንወዳችኋለን። ልዝጋው። ቻው። ይመቻችሁ።